እንደምን ቆያችሁ የተከበራችሁ ተመልካቾቻችን። ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ስርጭታችን የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ስንሻው እንድሙለኝ እስከ ዜናው ፍጻሜ አብራችሁን ቆዩ። በከፋ ዞን ሺሾንዴ ወረዳ በዋና ቦላ ቀበሌ የተጀመረው የሻይ ልማት ኢኒሼቲቭ ስራ ተጠናክሮ መቀጠሉን የወረዳው ዋና አስተዳዳሪ አቶ ደምሴ ገብረ ማርያም ገለጹ። ዋና አስተዳዳሪው አክለው ለዚህ የልማት ስራ ስኬት ቀና ትብብር ላደረጉ አካላት በሙሉ ምስጋናቸውን አቅርበዋል። በኤፍኤስአርፒ ፕሮግራም ድጋፍ በዋና ቦላ ቀበሌ በሰፊው የሻይ ችግኝ ወደ አጎራባች ቀበሌዎች የማጓጓዝ ስራ በስፋት እየተከናወነ ይገኛል። ይህንን የችግኝ ማጓጓዝ ስራ በአመራሮች የህብረተሰብ ክፍሎች፣ ባለሀብቶች፣ አርሶ አደሮችና የመንግስት ሰራተኞች በጋራ ትብብር እያከናወኑት እንደሚገኝ የወረዳው ግብርና አካባቢ ጥበቃና ህብረት ልማት ጽሕፈት ቤት ኃላፊ አቶ አዱኛ አለሙ ተናግረዋል። የዘገበው የወረዳው መንግስት ኮሚኒኬሽን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚታወቁት ትላላቅ በዓላት መካከል አንዱ የሆነው የቡሄ ወይንም የደብረ ታቦር በዓል በየዓመቱ በድምቀት ይከበራል። የቡሄ በዓል የሚከበርበት መነሻ ሃይማኖታዊ ይዘት ያለው ሲሆን በተለይም በሰሜኒቱ የአገሪቱ ክፍሎች ባህል ሆኖ ዘመናትን መሻገሩ የሃይማኖት ሊቃውንት ያስረዳሉ። የክረምቱ ቅዝቃዜ ማብቂያ ሲቃረብ የፀሐይ ብርሃን ምድርን ዳግም ማሞቅ ሲጀምር የኢትዮጵያዊነት ማህበራዊ ትስስርና የመንፈሳዊነት ህብረ ቀለም የሆነው የቡሄ ደብረ ታቦር በዓል መቃረቢያውና ዋዜማ ላይ መጣና በዓመቱ ኧረ እንደምን ሰነበቱ የሚለው የታዳጊዎች ጭፈራ በየአካባቢው መታየት ይጀምራል። በየዓመቱ ነሐሴ 13 ቀን በመላ ኢትዮጵያውያን ዘንድ በታላቅ ደስታ የሚከበረው ቡሄ የብርሃንና የተስፋ ማብሰሪያ ከመሆኑም በላይ ትውልድን ከሀገር ፍቅርና ከአብሮነት እሴት ጋር የሚያስተሳስር ታላቅ ህዝባዊ ሀብት ነው። በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የኢየሱስ ክርስቶስ መለኮታዊ ብርሃን በደብረ ታቦር ተራራ ላይ መገለጡን በማሰብ ደብረ ታቦር ተብሎ የሚከበረው ይህ በዓል ቡሄ ካለፈ የለም ክረምት እንደሚባለው የዝናብና የጨለማ ወቅት ማለፉን የልምላሜና የብርሃን ዘመን መምጣቱን ያበስራል። የታዳጊዎች ሆያ ሆዬ ጭፈራ፣ በቃጫ አምሮ እና ተገምዶ የሚሰራው የጅራፍ ድምፅ፣ ከሚዬ ጓሮ የሚያውደው የሙልሙል ሽቶ ሽታ የቡሄ በዓል የብዙዎቻችን የልጅነት ትዝታ ማህደር ነው። እኛ ኢትዮጵያውያን የተጋመደ ማንነትና አንድነት እንዳለን በግልጽ ከሚያመላክቱ እሴቶቻችን አንዱ የሆነው ቡሄ በአንድ አካባቢና ቋንቋ ብቻ የታጠረ አለመሆኑ በግልጽ ይታያል። 13ኛው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ኤግዚቢሽን በአዲስ አበባ ሊካሄድ መሆኑ ተገለጸ። የጤና ሚኒስቴር ከነሐሴ 15 ቀን እስከ 17 2018 ዓ.ም የሚካሄደውን 13ኛውን የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የምስራቅ አፍሪካን የጤና ኢኮኖሚ መገንባት በሚል መሪ ቃል የሚካሄደው ይህ ጉባኤ በምስራቅ አፍሪካ በጤናው ዘርፍ ፈጣን የኢኮኖሚ እድገት ለማምጣትና ጤናን ለሀገር ሉዓላዊነት እንዲሁም ለኢኮኖሚ የጀርባ አጥንት ለማድረግ ያለመ ነው። በጉባኤው ላይ ከ20 በላይ ሀገራት የተውጣጡ 2000 መሪዎች ከተለያዩ የአፍሪካ ሀገራት ከኢሲያና ከመላው ዓለም የሚመጡ ከ30 በላይ ታዋቂ የሕክምና አምራች ድርጅቶች፣ የጤና ባለሙያዎች፣ ተመራማሪዎች፣ ባለሀብቶችና የፈጠራ ባለሙያዎች እንደሚሳተፉ ይጠበቃል። የጤና ሚኒስቴር ዴኤታ ወይዘሮ ፍሬሕይወት አበበ እንዳብራሩት ጉባኤው በኢትዮጵያ የጤናውን ዘርፍ ኢኮኖሚ ለማጠናከር መድኃኒቶችንና የሕክምና ቁሳቁሶችን በሀገር ውስጥና በቀጠናው በማምረት ከውጭ የሚገቡ ምርቶች ላይ ያለውን ጥገኝነት ለመቀነስ ከፍተኛ አስተዋጽኦ አለው ብለዋል። ሚኒስትር ዴኤታው አክለውም እንደ ሀገር አህጉራዊ ትስስር በማጠናከር በአፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ ውስጥ የጤና የንግድ ሰንሰለቶችን በመፍጠር በጋራ ለመስራት እንደሚያስችል ገልጸዋል። በኢፌዴሪ ጤና ሚኒስቴር በምስራቅ አፍሪካ ጤና ክብካቤ ፌዴሬሽን እና በኢትዮጵያ ጤና ክብካቤ ፌዴሬሽን ትብብር የተዘጋጀው 13ኛው የምስራቅ አፍሪካ ጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ የጤና ኤግዚቢሽን በአድዋ ድል መታሰቢያ ይካሄዳል። የዘገበው ኤቢሲ ነው። መብቴን እጠቀማለሁ፣ ግዴታዬን እወጣለሁ የሚል ተሳፋሪ ለማፍራት ትኩረት ሰጥቶ እየሰራ መሆኑን የክልሉ ፖሊስ ኮሚሽን አስታወቀ። ህብረተሰቡ የህግ የበላይነትን ለማስከበር በሚደረገው ጥረት የድርሻውን እንዲወጣም ጥሪ አስተላልፏል። የክልሉ ፖሊስ ኮሚሽን ከታሪፍ በላይ አልከፍልም፣ ትርፍም አልጫንም፣ መብቴን ለህገ ወጦች አሳልፌ አልሰጥም በሚል መልእክቱ ህብረተሰቡ መብቱንና የህግ የበላይነትን ለማስከበር የጀመረውን ጥረት እንዲያጠናክረውም ጥሪ አቅርቧል። ተሳፋሪዎች ምንም ሳይዋሹ የከፈሉትን ገንዘብ ለተቆጣጣሪዎች መናገር አለባቸው ሲሉ የክልሉ ሳምንታዊ መልእክትን የክልሉ ፖሊስ ኮሚሽን አስታውቋል።
በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በ2019 በጀት ዓመት የከተማውን ማህበረሰብ ሁለንተናዊ ተጠቃሚነት ማረጋገጥ የሚያስችሉ ጉዳዮች ላይ ትኩረት ሰጥቶ የሚሰራ መሆኑን የቦንጋ ከተማ አስተዳደር አስታወቀ። የቦንጋ ከተማ አስተዳደር ምክር ቤት ባካሄደው ሁለተኛ ዙር 14ኛ ዓመት አንደኛ አስቸኳይ ጉባኤውን የከተማ አስተዳደር የአስፈጻሚ መስሪያ ቤቶችን የ2019 በጀት ዓመት እቅድ ላይ ተወያይቶ አጽድቋል። የዘገበው ባልደረባችን ታደሰ ወልደሰንበት ነው። መቅደስ ተሾመ ታቀርበዋለች። የዓመቱን እቅድ ለምክር ቤቱ ያቀረቡት የቦንጋ ከተማ አስተዳደር ምክትል ከንቲባና የንግድና ኢንዱስትሪ ጽህፈት ቤት ኃላፊ አቶ ስዩም ወልደ ሚካኤል የቀረበው እቅድ እንደሚያመለክተው በከተማ አስተዳደሩ በ2019 በጀት ዓመት በኢኮኖሚ በማህበራዊና በአስተዳደር ዘርፎች የከተማውን ማህበረሰብ ተጠቃሚነት የሚያረጋግጡ ተግባራትን ለማከናወን ታቅደዋል። አሁናዊ የኑሮ ውድነትን ለማረጋጋት የንግድና ስርዓትን ማዘመን፣ የህገወጥ ንግድን መከላከልና የከተማ ግብርና በሚመጥን መልኩ መተግበሩ ትኩረት ተሰጥቷል። የከተማ መሬትን በመሬት አስተዳደር አሰራር መሰረት ማዘጋጀት፣ ለታለመለት ዓላማ መዋሉን መከታተልና ለተግባራዊነቱ የተለያዩ አቅጣጫዎችን ማስቀመጥ የበጀት ዓመቱ አንዱ የትኩረት አቅጣጫ መሆኑ ተመላክተዋል። ሌላው የከተማውን ማህበረሰብ የመልማትና የመልካም አስተዳደር ጥያቄዎች ለመመለስ የገቢ አቅምን አሟጦ የመሰብሰብ ተግባር ከሁሉም የሚጠበቅ መሆኑን ከእቅዱ ለመረዳት ተችሏል። የከተማ ሰላምና ጸጥታ የማረጋገጡ ተግባር እንደ ወትሮ ተጠናክሮ የሚቀጥል መሆኑን በእቅዱ ያመለከቱት ምክትል ከንቲባ በዚህ ሂደት የምክር ቤቱ አባላትና አመራሮችን የጋራ ትኩረት የሚሽ መሆኑን አክለዋል። የቀረበውን የምክር ቤትና የአስፈጻሚ መስሪያ ቤቶችን እቅድ መነሻ በማድረግ ሀሳባቸውን የሰጡት የምክር ቤቱ አባላት የተለያዩ እቅዶች በተግባር እንዲታዩ ትኩረት እንዲሰጠው አሳስበዋል። ብዙ ጊዜ በእቅድ ደረጃ ተይዞ ሳይከናወኑ የሚቀሩ ተግባራት እንዳሉ ያመላከቱት የምክር ቤቱ አባላት በጀት ዓመቱ በዋና ዋና ጉዳዮች ላይ ትኩረት እንዲሰጥ አጽንኦት ሰጥተዋል። ለተፈጻሚነቱ የበኩላቸውን እንደሚወጡ የተናገሩት አባላቱ በየደረጃ የሚገኙ ሌሎች ባለድርሻ አካላትም የበኩላቸውን እንዲወጡ አሳስበዋል። የተሻሻለ እና በጣም ጥሩ ህዝቡን የሚያሰራ ለህዝቡ ጥቅም የሚሰጥ እቅድ ነው ያቀዱት። ያን እቅድ ተባብረን እጅ ለእጅ ተያይዘን አብረን ብንሰራ ያንን ማሳካት እንችላለን። ምክንያቱም እቅዱ የታቀደው ለህዝቡ ስለሆነ ህዝቡን አሳትፎ አብረን ተባብረን ከሰራን ያንን እቅድ ማሳካት እንችላለን። ዋናው ምንድነው? ከህዝቡ ጋር መተባበር ያስፈልጋል። ህዝቡ ጋር መውረድ ይፈልጋል። ያን አንድ ላይ ሆነን ከሰራን ማይሳካ ነገር የለም። እዚህ ተባብረን ብንሰራ እቅዱን እናሳካለን። እቅዱን በጣም ምርጥ እቅድ ነው ያቀዱት። በጀቱም አሪፍ በጀት ነው የተመደበው። ያንን በጀት ይዞ እቅዱን መሬት ወርደው ቢሰሩ ለህዝብ ተጠቃሚነት በጣም አሪፍ ነው የሚለው ሀሳብ። ዝርዝር የታቀዱ እቅዶች አሉ፣ የተያዙ በጀቶች አሉ። እነዚህ የተያዙ እቅዶችም የተያዙ በጀቶችም በአጠቃላይ ወደ ህዝቡ ወደ ታች ወርዶ ለህዝቡ አገልግሎት ሊሰጥ በሚችል መልኩ በተገቢው መንገድ ስራ ላይ የሚውሉበትን ሁኔታ መፍጠር ነው። ለዚህ ደግሞ ከህብረተሰቡ ጋር አብሮ መስራትን ይጠይቃል፣ መመካከርን ይጠይቃል፣ መነጋገርን መወያየትን ይጠይቃል። የህዝቡ ፍላጎት እስከሆነ ድረስ ይሄ ምክር ቤት በህዝብ የተቋቋመ ስለሆነ አብሮ መስራትን ስለሚጠይቅ አንደኛ እቅዱ በዝርዝር ተዘርዝሮ ወደ ታች ወርዶ ለህብረተሰቡ ተገቢውን አገልግሎት መስጠት አለበት። ከዚህ አንጻር ምንድነው አሁን ያለው ነገር አንዳንድ አካባቢዎች ላይ ያልተሟሉ መሰረተ ልማቶች አሉ። የመንገድ መሰረተ ልማት አለ፣ የውሃ መሰረተ ልማት አለ፣ የዲች ቦይ ችግር አለ፣ ሌሎች እንደዚህ የመብራት ችግር አለ። እነዚህ ችግር ያላቸው ላይ ቅድሚያ ተሰርቶ እነሱም ተጠቃሚ የሚሆኑበትን እድል መጠቀም ነው። የቦንጋ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ አቶ አጥናፉ ወልደ ጻድቅ በበኩላቸው የተያዙ እቅዶች በተገባው ተግባር ላይ እንዲውሉ ጠንካራ ድጋፍና ክትትል ያደርጋል ብለዋል። ህዝቡ ደግሞ የራሱ ግንዛቤ ፈጥሮ በአካባቢ የጥበቃውን የተለያዩ የመንከባከቡን ስራ እንዲሰራና በገቢ ተቋም በኩል ደግሞ ይሄኛው ለኛም ከሌላ ከየትም የሚመጣ ሀብት ስለሌለ የገቢ አሰባሰብ ላይም በግልጸኝነት በጋራ በመንቀሳቀስ ያው ተገቢውን ሀብት ሰብስቦ አሁን የቀረበው 1.5 ቢሊዮን ብር በላይ ነው በጀታችን ዘንድሮ። ይሄን በጀት የምናሳካው እዚሁ ከተማ ነው የሚንሰበስበው እና ማዘጋጃ ቤቱም የራሱን ሰብስቦ መደበኛ ገቢም እንደዛ ሆኖ ህዝቡም የራሱን አስተዋጽኦ ከዚህ ባሻገር ራሱ ማህበረሰቡ በየአካባቢው የሚያወጣቸው ሀብቶች አሉ። እነዚህንም ተቀራርቦ በመስራት ከተማችን መለወጥ አለብን፣ አሁን ካለው ማሻገር አለብን የሚልና አልፎ አልፎ እንደ ጉለት አሁን ከዚህ በፊት ሲታዩ የነበሩ እነዚህ ኢንቨስትመንት ተሰጥቶ ታጥሮ የሚቀመጡ ቆሻሻ አወጋገድ ስርዓት ላይ ያሉ ጉለቶች፣ ቆሻሻ የሚያነሳ መኪኖች እጥረት፣ የውስጥ ለውስጥ መንገድ ለመስራት እቅድ ቢያዝም
እቅድ የተያዘው ወደ 200 ሚሊዮን ብር በላይ ለመንገድ ተይዟል። እነዚህም ዘላቂ መንገዶች ናቸውና ውስጥ ለውስጥ ደግሞ አጫጭር ሰፈር የሚያገናኙ እነዚህን ለመስራት ያሉንን ማሽኖች መጠገንና ወደ ስራ ማስገባት ክትትል ማድረግ የማሽን አስተዳደር ሁኔታውንም ቢሆን ማስተካከል አለብን የሚለው በሙሉ በአጠቃላይ ከምክር ቤቱ አባላት ተነስተው አስፈጻሚ አካላትን ጉለቱን ወስደው የእቅድ አካልም አድርገው የቅድሚያ መሰጠት ያለባቸውንም ቅድሚያ በመስጠት ምክር ቤቱም የራሱን ሚና በመወጣት በሶስቱም ዘርፍ ቋሚ ኮሚቴ የክትትልና ቁጥጥር የድጋፋዊ ስራ የህዝብ ተጠቃሚነት የማረጋገጥ ስራ ከወትሮ በተለየ ሁኔታ እንፈጽማለን በሚል ነው ጉባኤ አድርገን የቅድሚያ የተባሉትንም ውሳኔ ሀሳብ አድርገን መጨረሻ ላይ አቅጣጫ አስቀምጠን ነው የወጣ ነው። አክለውም የምክር ቤቱ አባላትና አመራሮች የበኩላቸውን እንዲወጡም አስገንዝበዋል። ከህዝብ ተወክሎ የመጣ ምክር ቤት አባላት ትልቅ ድርሻ ስላለው የግንዛቤውን ስራን በጋራ ማድረግ አለበት። ሴክተር መስሪያ ቤቶችም የተሰጣቸውን እቅድ በኃላፊነት መፈጸም አለባቸው። በኃላፊነት አንዳንድ ከተማ ላይ ስራዎች ወደ ኋላ ይቀሩና ከተማ አስተዳደሩ ሲቸገር ግብረ ኃይል አደራጅተው ሁሉ የማንቀሳቀሱ ሁኔታ ከዚህ በኋላ ይሄ መቆም አለበት። ምክንያቱም ሰራዊት አደራጅተው የሴክተሩ ሰራዊት ያንን የሰጠውን እቅድ ከበጀቱ ጋር አጥሞ ሰርተው ለህዝብ ተጠቃሚነት መትጋት አለበት። አጠቃላይ የከተማ ህዝብም የራሱን አሻራ ማሳረፍ አለበት። እያሳረፈም ነው። በተለይ ከለሙ ልማቶች ከመንከባከብና ከመጠበቅ አንጻርም ያሉትን ጉለቶች እነዚህ ደግሞ እናለማለን አቅም አለን ብሎ ከወሰዱ በኋላ አጥረው የሚያስቀምጡ ባለሀብቶችም ከየትም የመጡ አይደሉም። የዚህ አካባቢም ሰዎች ናቸው አብዛኞቹ። ለከተማ እድገት ሁሉም የየድርሻን ማድረግ አለበት የሚል መልእክት ነው የሚያስተላልፍ። ከአባላቱ ለተነሱ ጥያቄዎችና አስተያየቶች በምክትል ከንቲባው ምላሽና ማብራሪያ የተሰጠ ሲሆን በምክር ቤቱ የትኩረት አቅጣጫዎች ተቀምጠዋል። ተማሪዎች የተሻለ ውጤት እንዲያስመዘግቡ እንዲሁም በስነ ምግባር የታነጹ እንዲሆኑ ትኩረት ሰጥቶ እየሰራ መሆኑን የቢሻው ወልደ ዮሐንስ አጠቃላይ ሁለተኛ ደረጃ ትምህርት ቤት አስታወቀ። የጋራ ትጋት ለትምህርት ልማት በሚል መሪ ቃልም የ2018 ዓ.ም የዕቅድ አፈጻጸምና የ2019 ዓ.ም የንቃነቀ መድረክ አካሂዷል። አብይ ብርሃኑ ተጨማሪ ዘገባ አለው። በዘንድሮ ዓመት በቢሻው ወልደ ዮሐንስ ትምህርት ቤት ያለውን የማቋረጥ ሁኔታና ውጤት ማሽቆልቆል ሊቀረፍ እንደሚገባ የተነሳ ሲሆን ወላጆች ልጆቻቸው የት እንደሚውሉ በመከታተል ለውጤታማነታቸው የበኩላቸውን ድርሻ ሊወጡ ይገባል ተብሏል። ተማሪዎች ያለውን ግብዓት በመጠቀምም ውጤታማ እንዲሆኑ በመድረኩ ላይ አጽንኦት ተሰጥቶበታል። የትምህርት ቤቱ አካዳሚክ ምክትል ርዕሰ መምህር መሆናቸውን የገለጹት መምህር ጌታቸው በ2019 ዓ.ም ውጤታማነትን ለማምጣት አቅጣጫ ተቀምጦ ለመንቀሳቀስ መታቀዱን አንስተው ከሁሉም ባለድርሻ አካላት ጋር በመቀናጀት የተሻለ ውጤት ለማስመዝገብ ጥረት እንደሚያደርግም ጠቁመዋል። የቀበሌ አመራርንም በተመለከተ ድጋፋቸው ጥሩ መሆኑን በመግለጽ የበኩላቸውን እየተወጡ መሆኑን ያነሱት ምክትል ርዕሰ መምህሩ ተማሪዎች በዘንድሮ ዓመት በጊዜ መጥተው እንዲመዘገቡም ጥሪ አቅርበዋል። ከነገ ከቀን ነሐሴ 13 ጀምሮ ይካሄዳል እስከ ነሐሴ 18 እንደ ዞን የተቀመጠው ነው። በችግር ምክንያት የቆዩ ካሉ እስከ በጳጉሜ 5 እንመዘግ በችግር ምክንያት የተረጋገጠ መረጃ ይዞ ነው። ለዛ ተማሪዎች ሲመጡ አንደኛ መደበኛ ተማሪዎች የኛ ተማሪዎች መደበኞቹ ከ9ኛ ወደ 10 ያለፉ ከ10 ወደ 11 ከ11 ወደ 12 ያለፉበትን ካርድና ዲጂታል መታወቂያ ይዘው ይመጣሉ። አዳዲስ ተማሪዎች የሚመጡ ከሆነ አዳዲስ ተማሪዎች ወላጆቻቸውን የወላጅ ፎቶ፣ የተማሪ ፎቶ፣ ለምዝገባ የሚያስፈልግ ዶሲና ወረቀት ይዘው ይመጣሉ። ከዛ በኋላ መዝግበን በአግባቡ ምደባ እንሰጣለን። ይሄ ለአዳዲስ ተማሪዎች በተለይ ከከንቴሪ ከ03 ከብርሃን ከከከላ እና ቅርብ ካሉ ኤሌመንታሪ ትምህርት ቤቶች ያለፉ አዳዲስ ተማሪዎች አሉ። ይሄን እናደርጋለን። በተለየ ምክንያት ደግሞ ከወረዳ የሚመጡ ካሉ ልዩ መሸኛ እንፈልጋለን ከወረዳ የሚመጡትን። ምክንያቱም በምን ምክንያት ነው ተማሪ ወደዚህ እየመጣ ያለውን ነገር ማጣራት ስለምንፈልግ ይሄን አመጣው አሁን ቅድም ያልናቸውን መረጃዎች አሟልተው መመዝገብ ይችላል። ከዚህ በተለየ ደግሞ በትምህርት ቤቱ የቴሌግራም ቻናል ላይ መረጃውን አሰራጭተናል። ይሄን ማሟላት አለባቸው የሚለውን ስላሰራጨን በዛ ልክ ይዘው እንዲገኙና ምዝገባው ከነገር ጀምሮ በይፋ የሚጀመር መሆኑን አሳውቀናል። የተማሪዎች ውጤት መጥፋት ክሳራ መሆኑን በመግለጽ ለውጤት መጥፋቱ ጥናት አድርገው እየተንቀሳቀሱ እንደሆነም አስታውቋል። ተማሪ እያቋረጠ ያለው ነገር ምንድነው የሚለውን ነገርም ጥናት ስናደርግ አንደኛ የተወሰኑ ተማሪዎችን አሁን 200 ምናምን 119 ተማሪ ካቋረጡት ውስጥ 76ቱ 9ኛ ክፍል ላይ ነው። እነዚህ ተማሪዎች ከምን አንግል ነው ቢባል አንደኛ ከሌላ ወረዳ መጥተው በሰው ቤት ጥገኛ ሆኖ እየተማሩ ቤቱ ሳይመቻቸው ሲቀር ትምህርቱንም አቋርጠው ቤቱንም ጥለው ይሄዳሉ።
አብዛኛው ተማሪ በዚህ ልክ ያቋረጠ ነው። ሁለተኛ ወደ 7 ነው ምናምን ተማሪዎች በጋብቻ ያቋረጡ አሉ። እንግዲህ እሱን ተከታትለን ሌሎች ግን ምክንያት የሌላቸው ስላሉ ይሄን ለወደፊቱ አሻሽለን የተወሰነ የማቋረጥ ምጣኔውን እንቀንሳለን፣ የመደገሙን እንቀንሳለን የሚል አቅጣጫ ነው የያዝ ነው። የሸታ ቀጠና አስተዳደር አቶ ኬሮ በበኩላቸው ከወላጆች መግባባት ላይ መደረሱን አስታውሰዋል። ዘንድሮ ትምህርት ቤት ትምህርት 2019 ትምህርት ንቅናቄ ላይ ዛሬ መድረክ ፈጥረን ወላጅና ነዋሪ ጋር ተገናኝተን የተሻለ ዘመን ወይ የተሻለ ትምህርት ዘመን ለማድረግ ወላጅና ተማሪ ጋር ወላጅና ነዋሪዎች ጋር ተነጋግረን መድረክ ፈጥረን ተስማምተን የወጣንበት ሁኔታ አለ። ዘንድሮ ትምህርት ዘመን ላይ ምን አይነት ስራን እንስራ? ለምሳሌ ቢሻውና 03 ትምህርት ቤት ላይ ያለው የጽዳትም ቢሆንም የትምህርትና መማርና ማስተማር ስራም ቢሆንም ማህበረሰቡ ወላጅና ተማሪና መምህር ላይ ሶስት ሰው ጋር አንድ ስምምነት ፈጥረን እቅድ ይዘን የተሻለ ትምህርት ዘመን እናደርጋለን። አስተዳደሩ ለሁሉም ባለድርሻ አካላት መልእክትም አስተላልፈዋል። ውብና ጽዱ የሆነ ግቢ ውስጥ ተማሪ መምጣት ግድ ነው። ተማሪ ማለት እንግዳ ነው። ለዚህ ማህበረሰቡ ጽዳት ዘመቻ ላይ ሆ ብሎ መውጣት ግድ ነው። አርባውን 12 ሰዓት ወጥተን ህዝቡ ወላጅም ነዋሪም አጠቃላይ ሆ ብሎ ይውጣና አጠቃላይ ግቢን ጽዱ እናደርግ ብለን መልእክትን አስተላልፋለሁ። ወላጅም ቢሆንም ነዋሪም ቢሆንም ትምህርት ቤቱን የኔ ነው ብሎ መውሰድና መስራት ያስፈልጋል ብዬ መልእክትን አስተላልፋለሁ። የክረምት ወራት በጎ ፈቃድ አገልግሎት በተያዘው እቅድ መሰረት እንዲከናወን የአብይ ኮሚቴዎች ሚና የጎላ መሆኑ ተገለጸ። የክረምት ወራት በጎ ፈቃድ አገልግሎት አፈጻጸም ያለበት ደረጃ ላይ የጊምቦ ወረዳ አብይ ኮሚቴ ውይይት አካሂዷል። መረጃው የጊምቦ ወረዳ መንግስት ኮሚኒኬሽን ነው። ቤተልሔም መምሩ ተጨማሪ ዘገባ አላት። የክረምት ወራት በጎ ፈቃድ ዋና ዓላማው የተለያዩ ማህበራዊና ኢኮኖሚያዊ ጉድለቶችን በመሸፈን የማህበረሰቡን ችግሮች ከመፍታት አንጻር ድርሻው የጎላ መሆኑን የጊምቦ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ጌታቸው ተናግረዋል። ከታቀዱት ውስጥ ቀሪ ተግባራትን በቀጣይ ጊዜያት ተቀናጅቶ በመስራት እቅዶችን በማሟላት በውጤት የታጀበ ሊሆን ይገባል ሲሉም ገልጸዋል። የበጎ ፈቃድ ስራዎች ከክረምት ወራት ባሻገር በበጋውም ወራት ተጠናክረው እንዲቀጥሉና ሁሉም ባለድርሻ አካላት በንቃት እንዲሳተፉ አቶ አጥናፉ ጥሪ አቅርበዋል። ጽህፈት ቤቱ ተግባራትን አቅዶ ወደ ስራ ከገባበት ጊዜ ጀምሮ አሁን የተደረሰበትን ደረጃ የሚያመላክት ሪፖርት በወረዳው ሴቶች ህጻናትና ወጣቶች ጉዳይ ጽህፈት ቤት ኃላፊ ወይዘሮ ታደለች መኩሪያ ቀርቦ ውይይት ተካሂዷል። በዘንድሮ ክረምት ወራት የበጎ ስራዎችን ለማከናወን የተለያዩ ኮሚቴዎችን አደራጅቶ ወደ ትግበራ መገባቱን የጽህፈት ቤቱ ኃላፊ አስታውቀዋል። የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ለሰዓቱ ያሰናዳናቸው ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ትንሽ ወንድሙ አብሬያችሁ ቆይታ አድርጌ ነበር። ቀሪ የጣቢያችን ፕሮግራሞች የሚቀጥሉ ይሆናል። በእኔ በኩል ሰላም።